ሰዎች ይህ ሄፓታይቲስ ወይም ደግሞ የጉበት በሽታ ወይም በባህላዊ አጠራሩ የወፍ በሽታ ተብሎ የሚጠራው በሽታ ድምፁን አጥፍቶ በከፍተኛ ፍጥነት እየጨመረ ነው። በተለይም ቢና ሲ የተባሉ የሄፓታይቲስ ወይም የጉበት ብግነት አምጪ ቫይረሶች በጣም አደገኞች ናቸው። ይህ በሽታ አደገኛ የሚያደርገው ደግሞ በምርመራ ካልሆነ በስተቀር ምልክቶቹ የሚታዩት ጉበታችን የመጨረሻ የጉዳት ደረጃ ላይ ሲደርስ ብቻ መሆኑ ነው ወይም መታወቁ ነው። ምንም አይነት ምልክት ሳያሳይ ለዓመታት በሰውነታችን ውስጥ ሊቆይ እንደሚችል የተለያዩ ጥናቶች ያመለክታሉ። የመተላለፊያ መንገዶቹም እንዲሁ አይገመቴ ናቸው። እንግዲህ በዚህ ምክንያት ነው ለብዙ ጊዜ ስርጭቱም እየጨመረ ያለው። በዓለም አቀፍ ደረጃ በሚሊዮኖች የሚቆጠር ሰዎች ይያዛሉ እንዲሁም ይሞታሉ። በዚህ ቪዲዮ ከዚህ አስከፊ ድብቅ ወፈፌ በሽታ ራሳችሁን እና ቤተሰቦቻችሁን የምትጠብቁበት ሙሉ መረጃዎችን አጋራችኋለሁ። እስከ መጨረሻው ተከታተሉ። የዚህ በሽታ አምጪዎች እንግዲህ ቫይረሶች ናቸው። እነዚህ ቫይረሶች ደግሞ ኤቢሲዲኢ በሚል ስያሜ ይወከላሉ። ባህሪያቸውና መተላለፊያቸውም እንዲሁ የተለያየ ነው። በመጀመሪያ ሄፓታይቲስ ምንድን ነው የሚለውን ነገር ስናይ ሄፓታይቲስ ሄፓ ማለት ጉበት ሲሆን ታይቲስ ደግሞ መቆጣት ወይም ደግሞ ማበጥ ማለት ነው። ታዲያ በዚህ ሂደት ጉበታችን ላይ ጠባሳ ወይም ፋይብሮሲስ እንዲፈጠር እና ወደ ካንሰርም ሊያመራ እንደሚችል የተለያዩ ጥናቶች ያመለክታሉ። የመተላለፊያ መንገዶችን ስናይ ደግሞ ሄፓታይቲስ በተለያዩ መንገዶች ይተላለፋል። ዋና ዋናዎቹን ስናይ ሄፓታይቲስ ኤ እና ኢ እነዚህ በዋናነት የሚተላለፉት በተበከለ ምግብ፣ ውሃና የንጽህና ጉድለት ሲሆን ለምሳሌ ያህል እጃችንን በአግባቡ ሳንታጠብ ስንቀር፣ ምግብን ስንመገብ ወይም ደግሞ በበሽታ የተበከለ ውሃ ስንጠጣ የሚተላለፉ ናቸው። ሄፓታይቲስ ቢ እና ሲ ደግሞ እነዚህ በጣም አደገኞቹ ሲሆኑ የሚተላለፉትም በደም እና በሰውነት ፈሳሽ ንክኪዎች አማካኝነት ነው። ለምሳሌ ያህል በደም ንክኪ ባላቸው የግል መጠቀሚያዎች ለምሳሌ ምላጭ፣ ስለታም መሳሪያዎች ማለት ነው፣ ምላጭ፣ መርፌና በሌሎች የሰውነት ፈሳሾች አማካኝነት ይተላለፋሉ። ባልተቀቀለ መሳሪያዎች ንቅሳት ወይም ደግሞ ጥርስ ማስነቀል የመሳሰሉ የሕክምና ተግባራትም ተላለፍ ዕድላቸው ከፍተኛ ነው ማለት ነው። ሌላኛው ከእናት ወደ ልጅ ወይ በውልደት ወቅት ማለት ነው ከእናት ወደ ልጅ ይተላለፋል። ሌላው በልቅ የፆታ ግንኙነት በተለይ ደግሞ ሄፓታይቲስ ቢ የተባለው በወሲብ የመተላለፍ ዕድሉ በጣም ከፍተኛ በመሆኑ በግብረ ስጋ ግንኙነት ጊዜ የኮንዶም መጠቀም ይኖርብናል ማለት ነው። ዋና ምልክቶች ወይም ሲምፕተምስ ስናይ ደግሞ በሽታው መጀመሪያ ላይ ምልክት ሳያሳይ ለብዙ ዓመታት ቢቆይም ከላይ እንደገለጽ ነው ማለት ነው። እነዚህ ነገሮችን ካስተዋሉ ግን ወይም በሽታው እያደገ ወይም እየሰፋ ሲመጣ ከጊዜ በኋላ በሚመጣ ምልክት የሚከተሉትን ምልክቶች ልታዩ ትችላላችሁ። ያልተለመደ ከፍተኛ ድካም፣ የአይን ወይም የቆዳ ቀለም ቢጫ መሆን ዋናው መለያ ምልክቱ ነው። ሌላው የሽንት ቀለም መለወጥ እንደ ቡና ወይም እንደ ጠቆረ ሻይ አይነት ምልክት ማለት ነው። ሌላው የሆድ ህመምና ማቅለሽለሽ፣ የሰገራ ቀለም መለዋወጥ፣ የሰገራ ቀለም አፈር ቀለም የመምሰል ማለት ነው። የምግብ ፍላጎት መቀነስ፣ ማቅለሽለሽ እና በሆድ በቀኝ በኩል ማለት ነው፣ በሆድ አካባቢ በቀኝ በኩል በጉበት አካባቢ ማለት ነው የሚሰማ ህመም ሊኖር ይችላል። መከላከያ መንገዶችን ስናይ ደግሞ እንዴት አድርገን ነው ራሳችንን መከላከል ራሳችንን መጠበቅ የምንችለው፣ ቤተሰቦቻችንና ራሳችንን እንዴት ነው መጠበቅ የምንችለው ስንል በመጀመሪያ ክትባት መውሰድ ካስፈለገ ወይ ደግሞ የመጀመሪያው አዋጭ ነገር ክትባት መውሰድ ነው። በተለይ ለሄፓታይቲስ ቢ አስተማማኝ ክትባት አለና ሄፓታይቲስ ኤ እና ቢ በክትባት ሙሉ በሙሉ መከላከል ይቻላል። ሄፓታይቲስ ሲ ግን በዓለም አቀፍ ደረጃ እስካሁን ምንም አይነት ክትባት አልተገኘለትም። ነገር ግን ከተያዝን በኋላ የሚወሰዱ አስተማማኝ የመፈወሻ መድኃኒቶች እንዳሉት ይታወቃል። ሌላኛው ንጽህናን መጠበቅ ነው። ምግብ ከመመገቡ በፊት እጆን በሳሙና መታጠብ ነው። ስለታማ መሳሪያዎችን አለመጋራት። ሌላኛው ተፈጥሯዊ ምግቦችን መውሰድ እንዲሁ የመጎዳት እድሉን ሊቀንሰው ይችላል። ሌላኛው መድኃኒቶችን መውሰድ ነው። መድኃኒቶችን በመውሰድ እስከ 95% በላይ ሙሉ በሙሉ በሽታውን መቆጣጠር ወይም ማዳን ይቻላል። ሌላው ምርመራ ማድረግ ነው። እንግዲህ ሄፓታይቲስ ቢ እና ሲ በሰውነት ውስጥ ሳይታወቁ ለረዥም ጊዜያት ሊቆዩ ስለሚችሉ ይህንን ደግሞ ማወቅ የሚቻለው የደም ምርመራ በማድረግ እና ቅድመ ጥንቃቄዎችን በማድረግ ማለት ነው። እንግዲህ ተመርምረን ራሳችን ስናቅ ነው ወደ ሌሎችም እንዳይተላለፍ የምናደርገው። ራሳችንም ደግሞ እንዳንጎዳ የተለያዩ የመድኃኒት ወይም የእንክብካቤ ዘዴዎችን እንድንከተል ምርመራ ማድረግ በጣም ትልቅ እና ወሳኝ ሁኔታ ነው ማለት ነው።
እንግዲህ ጤና ለሁሉም ነገር መሰረት ነው እና የመረጃ ለሌሎች እንዲደርስ ቪዲዮን ላይክ እና ሼር በማድረግ ማድረገውን እንዳይረሱ። ስለ ሄፓታይቲስ ወይም ስለ ጉበት ጤና ያላችሁን ጥያቄ ኮሜንት ላይ አስቀምጡልኝ። ለቻናሉ አዲስ ከሆናችሁ ደግሞ ጤና ነክ በተለይም ደግሞ የቅድመ መከላከል ዘዴዎችን ለማወቅ እና ራስን ከበሽታ ለመጠበቅ ይረዳችሁ ዘንድ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃለሁ። ጤና ይስጥልኝ።